ያሬድ ካህን ጥዑመ ልሳን ያሬድ ካህን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቅድስት ሀገር ኢትዮጵያና በውጭ ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ በዛሬው ዕለት በፍኖተ ያሬድ ሚዲያ ተገኝቼ የኒቆዲሞስንና ወርኃ ጾሙን በተመለከተ ቅኔ ለመዝረፍ ተጋብዣለሁኝ። አሁን ወደ ቅኔው እሄዳለሁ። ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም። ተናገር አንተ ኒቆዲሞስ ቅድመ ገጸ አይሁድ አይላፍ ዘእንበሌሁ ለቶማስ ብእሲ እስመሃለወከ አፍ። ለሶረ ወንጌል አይሁድ ይረከበው ምንተ ኒቆዲሞስ አምጣና አርሐቆ ለቢሶ ጸልመተ። ኒቆዲሞስ ያርብህ ገዳመ ወንጌል በዊኦ ለሕማም ክደተ ልቡና በስግደት አጥፍኦ። ግዘፋ ካሉ ሌሊት መጽንኢ እስመ ስግደተ ኢከልዎ። ማይረረ ጌጋይ ኢነሳ ኒቆዲሞስ ምድር ዘኪሩቤል ተመክሁ። ምክረ ቤተ አይሁድ እክለ አምጣነ ተዘራ ባፉሁ። አስዋራ አንጻራ ለሚሄዶን ኢየሩሳሌም አይሁድ እመይደክሙነሁ። መስፍነ ግርማ ምቋም ጸናጽለ ወርቅ ቢጽከ ተሰይሞተከ ይሰምረ። ማይከለ መዝሙራት ሕዝብ ድምፀ ታቅቦ አምጣነት ደብረ። እንዘ እዴሁ ያወፅ ብሉየ ዕድሜ ማሕሌት ዘተለዓለ ወከብረ። ማርያም ወማርታ መዝሙራተ ደብር ዘጸንዐ እምኢየሩሳሌም ዘምሮ አስቆቀዋ አምጣና አይረፈ አልዓዛር ከበሮ። ወለ ከበሮ አልዓዛርን ታፍቀሮ ወሰምሮ። ሆሳዕና ዳዊት ንጉሥ ያፈቅሮ እስመ ዝንቱ አቅዲሙ ፈጠሮ በለው። እስኪ እናት ወዴ ላይከ ደብረ ቤቴል ኒቆዲሞስ እንተ በክልኤ ዓለም ከመይትበቋ አፍቀረ ውስተ ደብር ስግደተ ሱራፊ ቀዊሞ ሀደረ። እስመ ኒቆዲሞስ ላይክ ሰዓታተ ሌሊት ተምህረ ወበውስተ ገዳም ኦሪት ዘፍጡነ ሆረ ሰዓታተ ዘመዓልት አይመረ። ተባሃሉ ኪሩቤል በለው እስኪ ሰናይ ሰብ ኒቆዲሞስ እማፈ ኒቆዲሞስ ሰብ እስመ ኢይትመሰው ምንተ። ተባሃሉ ኪሩቤል ሰናይ ሰብ ኒቆዲሞስ እማፈ ኒቆዲሞስ ሰብ እስመ ኢይትመሰው ምንተ። ፄው ዘአውደ ገሊላ አብዝሖ ክደተ እንዘ ምስለ ኪሩቤል ሕዝብ ዘአኮ ዘአስተሐቀሩ ደርግ ዘአስተሐቀሩ ዘንተ። ቤተ ኒቆዲሞስ ሃይማኖተ ኒቆዲሞስ ሰብ አይማሪ ኦሪተ እንተ ሙሴ ነበር ድርገተ በለው። እስኪ መልሰዋለሁ። ተባሃሉ ኪሩቤል ተባሃሉ ሰናይ ሰብ ኒቆዲሞስ እማፈ ኒቆዲሞስ ሰብ እስመ ኢይትመሰው ምንተ። ፄው ዘአውደ ገሊላ አብዝሖ ክደተ እንዘ ምስለ ኪሩቤል ሕዝብ ዘአኮ ዘአስተሐቀሩ ዘንተ። ቤተ ኒቆዲሞስ ሃይማኖተ ኒቆዲሞስ ሰብ አይማሪ ኦሪተ። ኒቆዲሞስ ሰብ አይማሪ ኦሪተ እንተ ሙሴ ይነብር ድርገተ። ይብየ ጠቢብ ኒቆዲሞስ ፈረሰ ልቡና ክህደት እንተ ጻመወ ወሰነ በለው። እስኪ እናቴ ወዲየ ይብየ ጠቢብ ኒቆዲሞስ ፈረሰ ልቡና ክህደት እንተ ጻመወ ወስህነ እይወግህን በለዳይሙ ያበጽሕ ፍጡነ። እምክረ አይሁድ መካን ዘጸላ ወመነነ መምህረ ቀለማት ክርስቶስ እንተ አስተፍከነ። መጻሕፍተ ሙሴ አበወ ወቃላተ ወንጌል ሄራደ መምህረ ቀለማት ክርስቶስ እንተ አስተፍከነ። ፍትሐ ሊተ እግዚኦ ወተበቀል በቀልየ ሐዲሰ ልብሰ ለመይቀኒ ኒቆዲሞስ አብ ዘበዘገሊላ አጸድ
እምከዊኖቱ ጭቁየ እንበለ አማኑኤል ወልድ ብሉየ መልበሰ ዘባን ወይሆብ ለባይድ በለው። እስኪ እናት ይወዲ አያውቅል ሐዲስ ልብሰ ለመይቀኒ ኒቆዲሞስ አብ ዘበዘገሊላ አጸድ እምከዊኖቱ ጭቁየ እንበለ አማኑኤል ወልድ ብሉየ መልበሰ ዘባን ወይሆብ ለባይድ አበ ብዙሃን ኒቆዲሞስ ካይደ ቤተ አይሁድ ባይደ አምጣነ እምልብ ይፈቅድ ለዓለም ወለዓለም ዓለም ተባአሱሂ በምንትኑ ወለው ተእንስሳ አይሁድ ምስለ ኒቆዲሞስ ተወርዛዊ ዘበውስተ ቤቱ ያንጎደጉድ ጊዜ ባይሳ አይሁድ ምክር ሀበ ሀቅለ ሰቄላቅ ካይድ እስመለ ኒቆዲሞስ ይቤለው ወረድ ወነረድ በለው። እስኪ ይቤ ዳዊት መዝሙረ ዳዊት ይቤ ዳዊት ማህሌተ ዕዝራ በለው። እስኪ ይቤ ዳዊት ማህሌተ ዕዝራ ዘይሴሰይ ወትረ ጾመ ቀኖና እክልየ መዝሙር ዘያሬድ ደቂቃ አብዝሆ ግናየ በትረደ ያሬድ ሰኮናሁ ውስተ ቤተ ሕገ ተዋሕዶ አንሳ ላዕሌየ እስመ በአመፃ ድካመ ሥጋ እንበለ መኑመ ያይምር ወለደተኒ ለዓለም ወለዓለም ዓለም ፈያታዊሂ ስብሐተ ነግህ አስተሃየፀ ወረየ ሀበ ዘፈጠረ መዝሙራተ ምድረ ወሰማየ ማህሌት እግዚ ማህሌት እግዚአ ከዊን ሰናየ አምጣነ ይጸርህን ዘይብል አምላኬ አምላኬ እመልሰዋለሁ። ይብየ ዳዊት ማህሌተ ዕዝራ ዘይሴሰይ ወትረ ጾመ ቀኖና እክልየ መዝሙር ዘያሬድ ደቂቃ አብዝሆ ግናየ በትረደ ያሬድ ሰኮናሁ ውስተ ቤት ሕገ ተዋሕዶ አንሳ ላዕሌየ እስመ በአመፃ ድካመ ሥጋ እንበለ መኑመ ያይምር ወለደተኒ ለዓለም ወለዓለም ዓለም ፈያታዊሂ ስብሐተ ነግህ አስተሃየፀ ወረየ ሀበ ዘፈጠረ መዝሙራተ ምድረ ወሰማየ ማህሌት ማህሌት እግዚአ ከዊን ሰናየ አምጣነ ይጸርህን ዘይብል አምላኬ አምላኬ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ምርጥ ቅኔ ሰምና ወርቅ ቅኔ ነው። በዚህ ሚዲያ ዛሬ ኒቆዲሞስንና ያው እንግዲህ ወርኃ ጾሙን በተመለከተ እግዚአብሔር መንፈስ ቅዱስ እንዳቀበለኝ ያቀረብኩት ይቤ ዳዊት ማህሌተ ዕዝራ ዘይሴሰይ ወትረ ጾመ ቀኖና እክልየ የዕዝራ ማህሌት ዳዊት አለ። ምን አለ? አዘውትሮ ቀኖና ህልየን የሚመገብ የዕዝራ መዝሙር ልጅ ምስጋናን የማብዛት የዕዝራ መዝሙር ልጅ በትረ ያሬድ ሰኮናሁ በትረ እደ ያሬድ ሰኮናሁ የያሬድ የእጅ ብትር ሰኮናውን አነሳብኝ። በዚህ በተዋህዶ ቤት ውስጥ አነሳብኝ ነው። እንግዲህ በቃ ይሄ ታሪክ ቅኔ ነው። እስመ በአመፃ ድካመ ሥጋ እንበለ መኑመ ያይምር ወለደተኒ በዚህ በብዙ ድካም አመፃ እናቴ ወልደኛለችና እግሩን አነሳብኝ ነው። ይሄ ታሪክ ነው። እንግዲህ ዘይሴሰይ እክልየ አንሳ ሰኮናሁ ላዕሌየ ብሎ ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ ተናግሯል። በዚህ በወርኃ ጾሙ ጊዜ ደግሞ እንግዲህ ጸናጽል ከበሮ ከማህሌቱ ተወግደው አሁን ለጊዜው በታቆ ድምፅ ነው ያሉ። በዛሬው ዕለት ግን በዚህ በወርኃ ጾሙ ደግሞ መዝሙርና መቋም ባንድ ላይ ያው እንግዲህ በትሮ ወደ ላይ ወደ ታች እያለ እንግዲህ መዝሙሩን ያው እንግዲህ እንትን ላይ ያስተናግዳን ማለት ነው። ይሄ በማህሌት ውስጥ እንግዲህ በትር እንዳንድ እንትን ሆኖ አገልጋይ ሆኖ እያገለገለ መሆኑን የሚገልጽ ይሄ ታሪክ ቅኔ ይባላል። መጽሐፋዊ ቅኔ ነው። ወደዛ ያለው ከፋዩ ፈያታዊሂ ስብሐተ ነግህ አስተሃየፀ ወረየ ሀበ ዘፈጠረ መዝሙራተ ምድረ ወሰማየ ማህሌት ማህሌት እግዚአ ከዊን ሰናየ አምጣነ ይጸርህን ዘይብል አምላኬ አምላኬ። እንግዲህ ስብሐተ ነግህ ፈያታዊ ምድር መዝሙራት ምድርና ሰማይን የፈጠረ ማህሌት ጌታ ወደ ማህሌት ጌታ ተመለከተ። ምነው ጥሩን የመሆን መልካምን የመሆን ጌታ ማህሌት አምጣነ ይጸርህን ዘይብል አምላኬ አምላኬ አለ። እንግዲህ ስብሐተ ነግህ ይሄ ማህሌት ጌታ አምላኬ አምላኬ እያለ ይጠራልና ወደዛ ተመለከተ ነው። እንግዲህ በዚህ በጾሙ ወቅት እንግዲህ ገና ስብሐተ ነግህ እንትን ከመጀመሩ በፊት ያው ሲጀመር አምላኬ አምላኬ ተብሎ ይጀመራል። ይሄ ለሰሙ ነው፣ ለታሪክ ቅኔ ነው። ታሪኩ እንግዲህ ፈያታዊ ዘየማን ከክርስቶስ ጋር ተሰቅሎ ባለበት ሰዓት
እንግዲህ ወደ ክርስቶስ ተመልክቷን ተዘከረኒ እግዚኦ በውስተ መንግሥትከ እያለ ፈያታዊ ዘየማን ክርስቶስን እንግዲህ ሲማጸን ነበረ። በምን ቢሉ ያው አምላኬ አምላኬ እያለ ያው እንግዲህ ክርስቶስ በመስቀል ላይ ሲል ሰምቶት አምላኬ አምላኬ ሲል ሰምቶት ለሰሙ ነው። ለወርቁ ደግሞ ያው በጾም ወቅት ደግሞ ያው አምላኬ አምላኬ እየተባለ ያው እንግዲህ ማህሌቱ በየምዕራፉ አምላኬ አምላኬ እየተባለ መመራቱን የሚያመለክት ቅኔ ነው። ወደ ሁለተኛው መወድስ ስንሄድ ሐዲሰ ልብሰ ለእመቀነየ ኒቆዲሞስ አብ ዘበዘገሊላ አጸድ እምከዊኖቱ ቂቁየን ለአማኑኤል ወልድ ብሉየ መልበሰ ዘማኑ ይሆን ለባይድ። እንግዲህ በገሊላ ቦታ ያለ ይሄ ኒቆዲሞስ አባት አዲስ ልብስን ቢገዛ ንፉግን ከመሆኑ የተነሳ አለ አያችሁ ያለ አማኑኤል የጫንቀው ያረጀ የጫንቀው ብሉይ ልብስ ነው። እንግዲህ ብሉይ ልብሱን ያረጀ ብሉይ ልብሱን ለባይድ አይሰጥም ነው። አበብዙኃን ኒቆዲሞስ ባይደ ቤተ አይሁድ ክደት አምጣነ እምልብ ይፈቅድ። እንግዲህ የአይሁድ የቤት ክደት ባይድን ይሄን የብዙዎች አባት ኒቆዲሞስ ከልብ አይወድምና ነው። እንግዲህ ለሰሙ አንዳንድ ሰው አዲስ ልብስ ቢገዛ ምንም አዲስ ልብስ ቢገዛ እንግዲህ መስጠት ከልማድ ነው እንደሚባለው ሁሉ አዲስ ልብስ ቢገዛ የድሮው ልብሱን አይሰጥም። ለዛ ለኔ ቢጤ ለዳ አይሰጥም፣ ዝም ብሎ ነው የሚያስቀምጠው። አያችሁ፣ ምክንያቱም ባይድ አይወድም ይባላል። ለሰሙ ነው። ለወርቁ ደግሞ እንግዲህ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የመረጠው ኒቆዲሞስ ቀን ቀን ከአይሁድ ጋር እየዋለ ይመክር ነበር። ማታ ማታ ደግሞ ከክርስቶስ ዘንድ ሂዶ ያው እንግዲህ ይማር የነበረ ደግ ሰው ነው። እንግዲህ ብሉይንም ሐዲስንም አብሮ መያዙ ነው። እንግዲህ ብሉይንም ፈጽሞ አልተወም፣ አዲስ ኪዳንም ደግሞ ያው ተምሯታል። በምንትሂ ተባሱ ኖለውተ እንስሳ አይሁድ ምስለ ኒቆዲሞስ ተወርዘው ዘበውስተ ቤቱ ያንጎደጉድ። በቤቱ ውስጥ የሚያንጎደጉድ ኒቆዲሞስ ጎልማሳ ከኒቆዲሞስ ጎልማሳ ጋር የእንስሳ እረኞች እንዲያው አይሁድ በምን ተጣሉ ነው? ጊዜ ምክረ አይሁድ ባይስ ሀበ ሐቅለ ሰቄላቅ ካይድ እስመ ለኒቆዲሞስ ይቤለ ወረድ ወንረድ። በዚህ በአይሁድ ምክር ጠብ ጊዜ ወደዚህ ወደ ክደት በረሃ ኒቆዲሞስ ጎበዝን አንተም ውረድ እኛም እንውረድ ይሉታልና ጠባቸው በምንድን ነው? ይሄ ዓለሙን የሚቃኝ ቅኔ ነው። እንግዲህ እነገሌ በምን ተጣልተው ነው? አዛማ ያዶ ላይ ሆነው በል አንተም ውረድ ወደ ዛለፍ መንደሩን ወጣ እንበል ወደ በረሃው እንሂድ እኛም ደግሞ እንውረድ ይባባላሉ። ይሄ ለሰሙ ለወርቁ ደግሞ ያው ኒቆዲሞስ እንግዲህ ወደ ክርስቶስ የሄደ ነው። እነሱም ደግሞ ፈጽመው የመውረዳቸውን በክደት የመውረዳቸውን የሚያመለክት ቅኔ ነው። እነሱ ፈጽመው መካዳቸውን በሱ ዘንድ ግን ክደት አለመኖሩ ነው። ይቤ ጠቢብ ኒቆዲሞስ ፍራተ ልቡና ፈረስ እንተጻመው ወስነ እይወግህ እንበለደይሙ ያበጽፍቱና ምክረ አይሁድ መካን ዘጸላ ወመነነ። ኒቆዲሞስ ጥበበኛ አለ። የፍራት ልብ ፈጽሞ የደከመ የልብ ፍራት ፈረስ አይወጋም፣ ከአይሁድ ምክር ቦታ ያደርሳል እንጂ የልብ ፍራት ፈረስ አይወጋም አለ ነው። እንግዲህ ይሄ ለሰሙ አንዳንድ ሰው እንግዲህ ፈረስ ያደርሳል እንጂ አይዋጋም የሚባል ብሂል አባባል አለ። ይሄ ለሰሙ ነው። ለወርቁ ደግሞ የፈረስ አይወጋም ፍራት ፈረስ ያደርሳል እንጂ ማለት ቀን ቀን ከአይሁድ ያደርሰዋል። ነገር ግን ከልቡ እንግዲህ ማታ ማታ ወደ ክርስቶስ እንግዲህ የሄዳንኝ ፈጽሞ አለመካዱን የሚያመለክት ቅኔ ነው። ያደርሳል እንጂ አይዋጋም ማለት ኒቆዲሞስ ፈጽሞ አለመካዱን የሚያመለክት ቅኔ ነው። ተባሃሉ ኪሩቤል አለ። ተባሃሉ ኪሩቤል ሰናይ ሰብ ኒቆዲሞስ እማ ፈኒቆዲሞስ ሰብስ ነይት መሰው ምንተ ጽውዛው ደገሊላ አብዞ ክደተ እንዘ ምስለ ኪሩቤል ህዝብ ዛ ኮዛ አስተሐቀሩ ዘንተ ቤተ ኒቆዲሞስ ሃይማኖተ ኒቆዲሞስ ሰብ አይማሪ ኦሪተ እንተ ሙሴ በድርገተ። ኪሩቤል ተባባሉ አለ። ምን ተባባሉ ቢሉ ኒቆዲሞስ መልካም ሰው ነው፣ ጥሩ ሰው ነው አሉ። ምን ነው አሉ? ክደት ጨው እንግዲህ ክደትን ማብዛት የገሊላ ጨው ክደትን የማብዛት የገሊላ ክደት ጨው
ካፉ ከኒቆዲሞስ አፍ አይሟሟምና ጨው ክደት ካፉ አይሟሟምና ጥሩ ሰው ነው ተባባሉ። እንዘ ምስለ ኪሩቤል ሕዝብ ዘአኮ ዘአስተሐቀሩ ዘንተ ቤተ ኒቆዲሞስ ሃይማኖተ። ይህ የሆነ የኒቆዲሞስ ሃይማኖት ቤት የኒቆዲሞስ ቤትን ሃይማኖት ቤትን ያናናቁ ያይደሉ ኪሩቤል ሰዎች ከኪሩቤል ሰዎች ጋር እንግዲህ ኦሪትን የሙሴ ኦሪትን የሚያውቅ ኒቆዲሞስ ሰውዬ ሲኖር ከነ ኪሩቤል ጋር ሲኖር ጨው ባፉ አይሟሟምና ካፉ አይሟሟምና ጥሩ ሰው ነው አሉ። ለሰሙ አንዳንድ ሰው ጥሩ ሰው ከሆነ ይሄ እኮ ጥሩ ሰው ነው እንዲሁ ጨው ባፉ አይሟሟም ይባላል። ለሰሙ ለወርቁ ደግሞ ክደት ጨው ባፉ አይሟሟም። ባፉ ቀን ይሸነግላቸው ነበር። ነገር ግን ባፉ የያዘውን ክደት አውጥቶ ጥሎ ከልቡ ወደ ክርስቶስ መሄዱ ኒቆዲሞስ እኔና እናንተም ደግሞ የልብ ክደትን ጥተን ዘወትር ከልብ ክርስቶስን አምነን ወደ ክርስቶስ እንድንሄድ ነው። በአጋጣሚ በዚሁ የምናገረው ወደ ዋዜ መውሰድ ማርያም ወማርታ መዝሙራተ ደብር ዘጸና እምኢየሩሳሌም ዘምሮ አስቆቀዋ አምጣና ይረፈ አልዓዛር ከበሮ ወለከበሮ አልዓዛር እንታፍቀሮ ወሰምሮ ሆሳዕና ዳዊት ንጉሥ ያፈቅሮ እስመ ዝንቱ አፍቀሮ ወሰምሮ እስመ ዝንቱ አቅዲሙ ፈጠሮ። ከኢየሩሳሌም ምስጋና ደብር የጸኑ ከኢየሩሳሌም ምስጋና የጸኑ የደብረ መዝሙራት ማርያምና ማርታ አለቀሱ። ምን ነው አልዓዛር ከበሮ አርፎባቸዋልና ነው። እንግዲህ የታሪክ ቅኔ ነው። አልዓዛር ባረፈ ጊዜ እህቶቹ አንዷ ማርያም አንዲቷ ደግሞ ማርታ ትባላለች። አልዓዛር ወንድማቸው ሲያርፍ አልቅሰዋል። እንግዲህ ለክርስቶስም ነግረውታል። ወለከበሮ አልዓዛር እንታፍቀሮ ወሰምሮ ሆሳዕና ዳዊት ንጉሥ ያፈቅሮ እስመ ዝንቱ አቅዲሙ ፈጠሮ ነው። እንግዲህ ፈጽሞ የወደደው ከበሮ አልዓዛርን የንጉሥ ዳዊት ሆሳዕና ጌታ ወደደው። ምን ነው እስመ ዝንቱ አቅዲሙ ፈጠሮ እሱ በማስቀደም ወዶታልና ነው። እንግዲህ ከበሮ የሚመታ በሆሳዕና ነው። በጾም ወቅት ደግሞ እንግዲህ አልዓዛር ከበሮ አርፏልና ማለት ለታሪክ ቅኔ ነው። አልዓዛር በኢየሩሳሌም ውስጥ ያረፈ በአራተኛው ቀን ክርስቶስ ያስነሳው ከበሮ ደግሞ በጾም ወቅት ደግሞ ማረፉ የሚያመለክት ቅኔ ነው። አለብሰዋለሁ። ማርያም ወማርታ መዝሙራተ ደብር ዘጸና እምኢየሩሳሌም ዘምሮ አስቆቀዋ አምጣና ይረፈ አልዓዛር ከበሮ ወለከበሮ አልዓዛር እንታፍቀሮ ወሰምሮ ሆሳዕና ዳዊት ንጉሥ ያፈቅሮ እስመ ዝንቱ አቅዲሙ ፈጠሮ። ለይከ ደብረ ቤቴል ኒቆዲሞስ እንተ በክልየ ዓለም ከመይትበቋ አፍቀረ ውስተ ደብር ስግደተ ሱራፊ ቀዊሙ ሀደረ እስመ ኒቆዲሞስ ላይክ ሰዓታተ ሌሊት ተምረ ወበውስተ ገዳም ኦሪት ዘፍጡነ ሆረ ሰዓታተ ዘመዓልተ ይመረ። ለይከ ደብረ ቤቴል የቤቴል የደብር ተላላኪ ኒቆዲሞስ በሁለት ዓለም ይጠቀም ዘንድ የወደደ የደብር ተላላኪ ወይም ዲያቆን ኒቆዲሞስ ከሱራፌል ስግደት ደብር ቆሞ አደረ። ምን ነው እስመ ኒቆዲሞስ ላይክ ሰዓታተ ሌሊት ተምረ። ኒቆዲሞስ ዲያቆን የሌሊት ሰዓታትን ተምሯልና ነው። እንግዲህ ለሰሙ ወበውስተ ገዳም ኦሪት ዘፍጡነ ሆረ በማስቀደም የሚገሰግስበት ኦሪት ገዳም በዛ በኦሪት ገዳምም የቀን ወይም የማልት ሰዓታትን ያውቃልና ነው። እንግዲህ አንዳንድ ዲያቆናት እንዲው ጥሩ ዲያቆን ከሆነ አንዳንዱ ስርዓተ ዲቁናን ብቻ አድርጎ የሚተዋለ ሰዓታት ዘይመረ ስተት ነው በእውነቱ። ይሄ ግን ኒቆዲሞስ የተባለ ግን እንግዲህ ሰዓታት ዘመዓልት ሰዓታት ዘሌሊት የሚባል ይሄንን አጠናቆ ያወቀ ነው። እንግዲህ ከዛ ከስግደት ደብር ቆሞ አደረ። ምን ነው የሌሊት ሰዓታትን ያውቃልና ያንንም ደግሞ ያንን ሰዓታት ተምሯል። የሌሊት ሰዓታቱን ተምሯልና በሌሊት መማሩ ነው። የቀን ሰዓታትን ያውቃልና ደግሞ ያው እንግዲህ ቀን ከአይሁድ የአይሁድ ምክርን ይሰማልኝ ከልብ ሳይሆን በአፍ ነው የሚሰማ ከአፉ በኋላ ወጥቶ ነው የሚጥለው። ሌሊት ደግሞ የክርስቶስን ያው እንግዲህ ትምህርት ቁጭ ብሎ ከክርስቶስ እንዲሁ ሲመር የነበረ መሆኑን የሚያመለክት ቅኔ ነው። አመልሰዋለሁ ወይም አለብሰዋለሁ በቅኔ ይትባል።
ለይከ ደብረ ቤቴል ኒቆዲሞስ እንተ በክልየ ዓለም ከመ ይትበቋ አፍቀረ ውስተ ደብር ስግደተ ሱራፊ ቀዊሙ ሀደረ እስመ ኒቆዲሞስ ላይክ ሰዓታተ ሌሊት ተምህረ ወበውስተ ገዳም ኦሪት ዘፍጡነ ሆረ ሰዓታተ ዘማን ተይመረ ማይረረ ጌጋይ ኢነስአ ኒቆዲሞስ ምድር ዘኪሩቤል ተመክሁ ምክረ ቤተ አይሁድ እክለ አምጣነ ተዘራባፉሁ አስዋራ አንጻራ ለሳሌም ኢየሩሳሌም አይሁድም ይደክሙናሁ። ኪሩቤል የሚመኩበት ኒቆዲሞስ ምድር የበደል አዝመራን አላዘም ነው። ምን ነው? የአይሁድ ክደት እህል ባፉ ተዘርቷልና ነው። አስዋራ አንጻራ ለሜዶን ኢየሩሳሌም አይሁድም ይደክሙናሁ። የሜዶን ክፍል የምትሆን ኢየሩሳሌም የኢየሩሳሌም በሮች አይሁድ ቢደክሙ የአይሁድ ክደት እህል ባፉ ተዘርቷልና ያነ በደል አዝመራን አላዘም ነው። እንግዲህ ለሰሙ እና ለወርቁ ይሄ ቅኔ አርሶ አደር እንግዲህ በሮቹ ከደከሙበት አንዱ አርሶ አደር ምንድነው የሚያደርግ? ምድሩን ቀደም ብሎ ሳያርስ ዝም ብሎ እንደነበረ እንደከረም በበላይ ይዘራዋል። ይሄ በበላይ የሚዘራው ባፉ ተዘራ ነው የሚባል። ደግሞ ተደጋግሞ የታረሰው ይሄ ደግሞ ደጋግሞ አርሶታን ይባላል። ገና ሳይታረስ ግን በበላይ ዝም ብሎ ከተዘራ አይ ባፉ ነው የተዘራ ምንም አዝመራም እንዲያው አላዘም ይባላል። ይሄ እንግዲህ ደግሞ ሲታረስ ነው። እንግዲህ አንድ ነገርም ጽናት ያስፈልጋል። ብዙ ትኩረት ሰጠው እንትን ሲሉት በትኩረት ሁለት ሰውን ይጠቅማል አንድ ነገር እና ይሄ ምድር ደግሞ ደግሞ ካልታረሰ ባፉ ተዘራ ነው የሚባል። ለሰሙ ለወርቁ ደግሞ ኒቆዲሞስ ያው እንግዲህ ባፉ ተዘርቷን ክደት ማለት ባፉ የካደ መስሎ ከልቡ ክርስቶስን ያው አለመካዱን የሚያመለክት ቅኔ ነው። ወደ ሁለተኛው ወዜማው የሚበዙ ሰድ መስፍነ ግርማ ምቋም ጸናጽለ ወርቅ ቢጽከ ተሰይሞተከ ኢሰምረ ማይከለ መዝሙራት ህዝብ ድምፀ ታቅቦ አምጣነ ገብረ እንዘ እዴሁ ያወፅ ብሎ የዲም ማህሌት ዘተላለ ወከብረ። አንተ ያስፈሪታሹም ምቋሚያ ሆይ ጸናጽል ጓደኛ መሾምህን አልወደደም። ምን ነው? በመዝሙራት ህዝብ መካከል ከህዝብ መዝሙራት መካከል ድምፀ ታቅቦ አድርጓልና ነው። የእድሜ ሽማግሌ ማህሌት እጁን ሲያወጣ እሱ ድምፀ ታቅቦን አድርጓልና ያንተ ሹመት ግን አልወደደም። ለሰሙ በዚህ ዓለም ስንኖር አንዳንድ ሰው በሹመት በሀብት በንብረት ከፍ ሲል ስልጣን ሲያገኝ እንዲው ዝም ብሎ እጅ ያወጣ አስተያየት አይሰጥ፣ ዝም ብሎ በድምፀ ታቅቦ የሚያያለ ይሄ ለሰሙ ነው። ለወርቁ ደግሞ እንግዲህ በዚህ በወርሃ ጾሙ ወቅት መቋሚያ ሲያሸበሽብ ከመዝሙሩ ጋር አብሮ ሲያሸበሽብ ጸናጽልና ከበሮ ደግሞ ዝም ብለው ለጊዜው መታገሳቸው በቤተ መቅደስ ውስጥ ገብተው መቀመጣቸውን የሚያመለክት ቅኔ ነው። አለብሰዋለሁ። መስፍነ ግርማ ምቋም ጸናጽለ ወርቅ ደቂቅ ቢጽከ ተሰይሞተከ ይሰምረ ማይከለ መዝሙራት ህዝብ ድምፀ ታቅቦ አምጣነ ገብረ እንዘ እዴሁ ያወፅ ብሎ የእድሜ ማህሌት ዘተላለ ወከብረ ወደዛ አምላኬው ኒቆዲሞስ ያርብህ ገዳመ ወንጌል በውኦ ለህማም ክህደተ ልቡና በስግደት አጥፍኦ ግዘፈ አካሉ ሌሊት መጽንኢ እስመ ስግደተ ኢከልዎ። ኒቆዲሞስ ጎልማሳ አለ ከወንጌል ገዳም ገብቶ የልብ ጥርጥር በሽታን በስግደት አራቀ ነው። እንግዲህ ምን ነው የአካሉ መደንደን ይሄ የጸና የሆነ የአካሉ ውፍረት ሌሊት ስግደትን አልከለከለውምና አካሉ ነው። እንግዲህ አንዳንድ ሰው ህመም በሽታ ፈተና ሲደርስበት ወደ ገዳም ይሄዳል። ወደ ገዳም ሂዶ ደግሞ ከፈተና ከሁሉ ነገር ተወግዶ የፈለገውን ሁሉ አግኝቶ ይመለሳል። ይሄ ሰውዬ ታሞ ሲሄድ አንዳንድ ሰው ታሞ ሲሄድ በሽታውን በስግደት ያጠፋዋል። አያችሁ፣ በስግደት አሁንም መስገድ፣ አሁንም መጸለይ፣ አሁንም መመጽወት ምን ያህል በቁየት እንዳላቸው ምን ያህል ጥቅም እንዳላቸው እና ይሄ ኒቆዲሞስ አንዳንድ ሰው ቢወፍርም ደግሞ አካሉ ለስግደት የማይከለክለው አለ። ዝም ብሎ ይሰግዳል። ለሰሙ ለወርቁ ደግሞ ይሄ እንግዲህ ወንጌልን እየተማረ በስግደት ክርስቶስን ያው እንግዲህ ሌሊት ሲሰግድ የሚያድር ሰው ነው። እንግዲህ ተናገር አንተ ኒቆዲሞስ ቅድመ ገጸ አይሁድ አይላፍ
ዘእንበል የሁለ ቶማስ ብእሲ ስመሃለው አካፍ። ይሄ ማለት ከአይሁድ ወገኖች መካከል አንተ ኒቆዲሞስ እስኪ ተናገር፣ አንተ ትሻላለህ። ምነው ያለ ቶማስ ሰውዬ ስመሃለው አካፍ፣ አንተ አፋለህና ነው። ለአንተ አፋለህና አንተ አፋለህና ተናገር ነው። ለሰሙ አንዳንድ ሰው እንዲሁ አፈኛ ሰው ካለ ከኛ አንተ ትሻላለህ እስኪ ተናገር ይባላል። ዘእንበል የሁለ ቶማስ ያለ ቶማስ ሰውዬ አንዳንድ ሰው ማይናገር አለ። ለሰሙ ለወርቁ ደግሞ ቶማስ እጁን እግሩን አፉን ሁሉ ተቆርጧል። እንግዲህ ኒቆዲሞስ የተባለው ደግሞ ምሁረ ኦሪት ደግሞ በአፉ ክደትን እንጂ በልቡ አለመካድን የሚያመለክት ቅኔ ነው። ለሶረጌ ጋይ አይሁድ ይረከበው ምንተ ኒቆዲሞስ አምጣና አርሐቆ ለቢሶ ጽልመተ። በደል ማለት ወንጌል በሬን አይሁድ ምንም አያገኙትም ነው። ለሶረ ወንጌል አይሁድ ወንጌል በሬን አይሁድ ሰዎች ቢፈልጉ ቢነሱ ቢወርቁ አያገኙትም። ምነው ኒቆዲሞስ ጨለማ ለብሶ አርቆታልና ወይም ወስዶታልና ነው። ለሰሙ አንዳንድ ሌባ ኃይለኛ ሌባ አለ። በቀንም በርግጥ የሚመጣ አለ። ቀን ወደ አይሁድ ነው የሚሄድ፣ ሌሊት ደግሞ ይሄ ኒቆዲሞስ ወደ ጌታ ነው የሚሄድ። አንዳንድ ሌባ ጨለማ ለብሶ ይመጣና ሰዎች ከተኙ በኋላ በሬውን ወይም ሀብት ንብረቱን አውጥቶ ይዞ ይሄዳል። ታዲያ ሰው ቢነሳ ቢወድቅ እንግዲህ ኮቴውም አይገኝም። በምንስ ብለው ይፈልጉታል። እንግዲህ እነሱም ደክመው ይቀራሉ፣ ምንም አያገኙትም። ምክንያቱም ጨለማ ለብሶ ነው የወሰደው ነው። ለሰሙ ለወርቁ ደግሞ ኒቆዲሞስ ደግሞ ወንጌልን በሌሊት ከክርስቶስ እየሄደ መማሩን የሚያመለክት ቅኔ ነው። አለብሰዋለሁ። ለሶረ ወንጌል አይሁድ ይረከበው ምንተ ኒቆዲሞስ አምጣነ ወሰዶ ለቢሶ ጽልመተ የሚል ቅኔ ነው የነበር። እንግዲህ በዚህ ሚዲያ የምትከታተሉ ይህን ቅኔ ውድ ተመልካቾቻችን በዛሬው ዕለት ይህን የመሰለ ቅኔ ቀርቧል። ያው አስተያየታችሁን እቀበላለሁ። ያው እንግዲህ ይቅርታ በአጋጣሚ እጠይቃለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ካህን ጥዑመ ልሳን